እሺ ኔትወርኩ ስላስቸገረኝ ነው። እሺ እየሰማሁሽ ነው። አዎ ይልሽ ሀቢባዬ፣ ምክንያቱም ማለት ነው ሲመጣ ሰው ንጹህ ሬሳ ነው። በቃ እንኳን አራተኛ ፎቅ የወደቀ ምንም በቃ ብታይ በጣም ንጹህ ነው። የአራስ ገላ ነው የሚመስል። አይኗ ብቻ ማለት ነው ጠፍቷል። አይኗ ፊቷ ጠቁሯል እንጂ ፊቷ ገጿ እንዳለ ነው። እግሯ ምኗ ጥፍር ቀለሙ አልለቀቀም። ጥፍር ቀለሙ ራሱ ማለት ነው ምንም ነገር ከአራተኛ ፎቅ የወደቀች አትመስልም ብታይ። ድምጽሽ ግን አይሰማኝም በደንብ። ለኔ ድምጽሽ አይሰማም። ስልኩ ነው መሰለኝ ድምጽሽ ታፍኗል። አሁንስ እስኪ አሁን ይሰማሻል? አሁን ይሰማሻል? ይሰማችኋል? ቆይ ከኔ ከሆነ ሄድፎን አድርገሻል እንዴ? ሄድፎን አድርገሻል? አላረኩም። ኧረ አላረኩም። እሺ በቃሽ። አላረኩም። እሺ ቀጥይ። ይሰማሻል? አው ይሰማል እያሉ ነው። እሺ እንደዛ ነው የመጣልኝ። እሺ ንጹህ ነው በቃ ምንም ነገር በቃ ምንም ከአራተኛ ፎቅ የወደቀች አትመስልም። ንጹህ ነው የመጣልኝ ሬሳ ማለት ነው። ጥርጣሬ ያሳደረብኝ እንዴት ከአራተኛ ፎቅ የወደቀ ሬሳ ስብርብር ብሎ የሆነ ነገር ሆኖ ይመጣል እንጂ እንደዛ ሙሉ ንጹህ ሆኖ አይመጣም። ስናጥባት ስንገንዛት ማለት ነው ምንም ነገር ንጹህ ናት። በቃ ምን ብዬ ልንገርሽ። እንደገና ደግሞ በቀደም ስልኩን ላከልኝ ሰውየው ለሆኑ ሴቶች እናንተ ጋር የመጡ 2 ሴቶች። አሁን ለነሱ ላከልኝና ማለት ነው ስልክ ቤት አስከፍቺው ምናምን ብላችሁኝ ሲሄድ ስልክ ቤት አይከፈትም። ይሄ ዝም ብሎ ተከፍቶ ያስቀመጠችውን በዋትስአፕም ሆነ በምንም ሆነ መታየት ነው እንጂ ያለበት እንደዚህ አይሆንም ሲሉኝ አስከፈትኩና ስናየው ማለት ነው እንዳለ ፎርማት አድርገውታል። ምክንያቱም ያወራችው ምንም ያለችው ነገር ይኑር ምንም ያለችውን ነገር በቃ አላስቀመጡልኝም። ጠፍቷል በቃ እንዳለ ቴሌግራም ያለሽ ሁሉ ነገር በቃ ምንም ነገር የለም። አሁን ይቺ ልጅ ማለት ነው በምን ምክንያት እንደሞት የባስ ህመም ሆነኝ ብታይ ካየዋት በኋላ ማለት ነው። ምክንያቱም እንደሰደድኳት በቃ ንጹህ ገላዋን ሳገኝ እና ደግሞ እዚህ ጋር ስልኩ ተልኮልኝ ስናየው ያወራችኝ ራሱ ድምጽ የለ ምን የለ በቃ ሙሉ ፎርማት ሆኗል። እንደገና ደግሞ የመጣልን ወረቀቱ ታሽጎ በፖስታ ምናምን አይደለ ከሬሳው ጋር ይመጣል የተባለው። ያ ግን ዝም ብለው ማለት ነው ዝም ብለው እንደ ተራ ነገር ከፓስፖርቱ ጋር ዝም ብሎ አሁን ተራ ነገር የሚሰጥ ወረቀት የለ ልክ እንደዛ ነው የላኩልኝ ብታይ። በጣም የሚያሳዝን ነው አቢባ፣ በጣም ማለት ነው ከሚገባው በላይ ልክ የሆነ አለ አይደለ እኔ እንጃ ምን ብዬ ልንገርሽ። እንደዛ ነው የላኩልኝ በቃ እንደ ተራ ነገር ዝም ብሎ ሳይታሸግ ምንም ሳይል ምን ታመጣለች በቃ የሆነው ነገር ብለው ይሁን አላውቅም። እሺ አስክሬኑን አስመርመረሻል? የቃል እናት አስክሬኑን አስመረመርሽ አንቺ ኢትዮጵያ? አላስመረመርኩም። ለምን? ምክንያቱም ብዙ ሰው እየጠበቀ ብዙ ሰው እየተጉላላ ስለነበረ እሱ እኔም ለራሴ ነፍሴን አላውቅም ነበር። ሰሞኑን ነው ብታይ ነፍሴ ዘራብኝ ራሱ ማለት ነው። ከዛ የአስክሬኑ ምርመራ ደግሞ የሚለው ከጭንቅላቷ ትንሽዬ ደም ፈሷል ነው የሚለው ከዛ የተላከው ወረቀት ማለት ነው። ጸጉሯ ደግሞ ተላጭቷል አቢባዬ። ጸጉሩ ለኔ ላካችሁልኝ ላይ ከጭንቅላቷ ደም ፈሷል ምናምን የሚል ማን ተረጎመላችሁ? እንደዛ የሚል አለው ወረቀቱ ላይ አለው። ወረቀቱ ላካችሁልኝ ላይ ግን እንደዛ የሚል አላነበብኩም እኔ። እዚህ እንግዲህ የተረጎሙልን ነው እሱ ነው እኮ። ግን አንቺ ማለት እንደ እናት ለምን አላስመረመርሽም አስክሬን? እንዴት ሳታስመረምሪ ዝም ብለሽ ትቀብሪያለሽ? ነበር ግን በወቅቱ ማለት ነው ሁሉ ነገር በቃ ተደበላልቆብኛል ብታይ። ሰማይ ምድሩ ስለተደባለቀብኝ ወር ሙሉ እያለቀስኩ ህዝቡ እየተጉላላ አብሮኝ ስለነበር እሷ አልዞረልኝ። ይጉላላ ማንም ይጉላላ። ቃልዬ እኮ ቀርታለች። ህዝብ ቢጉላላ ምን ችግር አለው? ይጉላላ ህዝብ። ለሰው መጉላላት አሰብሽ? እንዴት አስክሬኑ እጅሽ ገብቶ እንዴት ሳታስመረምሪ ትቀብሪያታለሽ? አሁን ከተቀበረ በኋላ ይደረጋል ብታይ። እኔ ለራሴ ነፍሴ በቃ እንዴት አድርጌ ማለት እንዴት ብዬ ብታይ እዛም ተንገላታ መታዚ የሚለውን ማለት ምንም ትዝ አላለኝም ብታይ። አሁን ነው በቃ ይመጣልኝ ማለት ነው። ወደ ራሴም ተመለስኩ አይባልም። አሁንም ሆዴን እየበላኝ ነው ብታይ። አሁንም እኮ አልረፈደም። አሁንም ተቆፍሮ እኮ መቃብር አስክሬን መመርመር ይቻላል ለፖሊስ ተጠቁሞ። አዎ ግን በቃ እንጃ ብቻ እንዴት ብዬ ልንገርሽ እና ያው አላውቅም ብቻ። አይ አስክሬኑን አንቺ የምትጠራጠሪው ነገር ካለ አስክሬኑን አስወጥተሽ ማስመርመር ትቻለሽ። እየተደረገም ነው እኮ ይደረጋልም እኮ እሱ
እሱ ልክ ነው። ግን ምን አለ መሰለሽ ግን ማለት ነው ከአራተኛ ፎቅ አልወደቀችም። እነዛ ደግሞ በቀደም ስልኩን ያመጡልኝ ማለት ነው። እሺ እሱ እንዳለ ሆኖ ከአራተኛ ፎቅ አልወደቀች። ቃልዬ ራሷን ነው ያጠፋች እንጂ ከአራተኛ ፎቅ አልወደቀችም። ያለችበት ቤት ራሱ ምድር ቤት ነው፣ አራተኛ ፎቅ አይደለም። ማን ነው ይሄንን ያለው? ማን ነው ይሄንን ያለው? ዳሳሽዬ ማን ነው ይሄንን ያለው? ቃልዬ ራሷን አጥፍታ ነው እንጂ ከፎቅ ላይ አልወደቀችም፣ የምትኖረው ምድር ነው ያለው ማን ነው? ስልኩን ያመጡልኝ ሰዎች እኮ ጥሪያቸው ይምጡ ይንገሩን ለኛም። እንዴ ዝም የሚባል ነገር እኮ አይደለም ይሄ። እሺ እኮ እንደዛ አሉኝ። እንግዲህ ግን ቃል ኪዳን ራሷን ያጠፋች እንጂ እንደዚህ አይነት ነገር አይደለም አሉኝ። ብቻ የተወሳሰበ ነገር ነው። ግን ምን ማድረግ እንዳለብኝ ብቻ ዳሳሽዬ ጥሪያቸው ለኛም ይንገሩን፣ መስማት እንፈልጋለን፣ እውነቱን ማወቅ እንፈልጋለን። ቤሩት ናቸው። ከዚህ ቃል የሚያመላልሱት እኮ ስልኩን ይዘውልኝ መጣው። ሼር አድርጊላቸውና በዋትስአፕ ነው አንዴ ንገሯቸው በያቸው። እሺ እላቸዋለሁ። አቢብ እነሱ መስማት እንፈልጋለን፣ ጥያቄዎች አሉኝ እኔ። እሺ እና በቃ ምን ማድረግ እንዳለብኝ ብታይ ግራ ገብቶኛል። እኔ እንጃ ብቻ ግን እኔ እንዴት ነው እንደሚጣራልኝ አላውቅም። አንዴ ይምጡና እንቀጥላለን። ጥሪያቸው እንትን ያሉትን ስልኩን ያመጡልሽ ሰዎች ቃልዬ ከፎቅ ላይ ወድቃ አይደለም ምድር ቤት ነው የምትኖረው፣ ራሷን አጥፍታ ነው እንጂ ወድቃ አይደለም ያሉት። ወድቃም ቢሆን ራሷን ማጥፋት ነው። ራሷን ያጠፋችሁ በምንድን ነው ማወቅ እንፈልጋለን። በምን ምክንያት እንደሆነ እሱን ነው የምፈልገው። አይ ምክንያቱን ሳይሆን በምን በመርዝ በምን ራሷን አጠፋች ካሉ በምን አጠፋች? አዎ ስለዚህ እነሱን ጥሪያቸው አንዴ ዋትስአፕ ቮይስ አድርጊላቸው፣ ሚዩት አድርጊና ዋትስአፕ ላይ ነው አንዴ ቲክቶክ ላይቭ ላይ እንድትነግሩልኝ እፈልጋለሁ ለኔ የነገራችሁ